ዛሬ ዲስፒካብል ሚ 2 የተሰኘ የቤተሰብ አስቂኝ ካርቱን እናሳያችኋለን። ከአርክቲክ ክበብ አቅራባ የሚገኝ ሚስጥራዊ የላቦራቶሪ ክፍል በግዙፍ ማግኔት አማካኝነት ባልታወቀ ተሽከርካሪ ይሰረቃል። ሕይወት ካላቸው ፍጥረታት ውስጥ የማይጠፉና እጅግ አደገኛ የሆኑ ጭራቆችን ሊፈጥር የሚችል PX41 የተባለ ኃይለኛ ኬሚካል የያዘውን ይህን ላቦራቶሪ የሰረቀው የትኛው ክፉ ሰው እንደሆነ ለማወቅ AVL የተባለው ጸረ ወንጀለኛ ድርጅት አሁን ለማርጎ፣ ኤዲት እና አግኔስ አሳቢ አባት የሆነውን የቀድሞውን ታላቅ ወንጀለኛ ግሩ ይቀጥራል። ግሩ የቀድሞ ወንጀለኛ በመሆኑ ወንጀለኞች እንዴት እንደሚሰሩ ያውቃል ተብሎ ቢታሰብም መጀመሪያ ላይ እምቢ ይላል። ነገር ግን ጓደኛውና ረዳቱ የሆነው ዶክተር ነፌሪዮ ክፉ መሆንን ስለናፈቀ አዲስ ስራ ፈልጎ ሊተወው መወሰኑን ግሩ ይገነዘባል። በመሆኑም ግሩ በድብቅ የምትሰራውን የኤቪኤል ወኪል ሉሲ ዋይልድ ጋር በቅሬታ አብሮ ለመስራት ይስማማል። ከዚያም ቢክ ማይ ዴይ የተባለ የዳቦ መጋገሪያ ቤት እንደ ዋና መስሪያ ቤታቸው ተሰጥቷቸው በፓራዳይስ ሾፒንግ ሞል ውስጥ ፍለጋቸውን ይጀምራሉ። ግሩ የሜክሲኮ ሬስቶራንት ባለቤት የሆነውን ኤድዋርዶ ፔሪዝ ኤልማቾ የተባለው ታላቅ ወንጀለኛ እንደሆነ ይጠረጥራል። ይህ ክፉ ሰው በቲኤንቲ የተጫነ ሻርክ ላይ ሆኖ ወደሚንቀለቀል እሳተ ገሞራ መሃል በመዝለል ሞቷል ተብሎ የሚታሰብና ለግሩ የወንጀለኝነት ሕይወት መነሳሳት የነበረ ሰው ነው። ግሩ እና ሉሲ ማታ ወደ ኤድዋርዶ ሬስቶራንት ሰብረው ቢገቡም በሚስጥር አሰራር ከተዘጋጀ የሳልሳ ማሰሮዎች ኤድዋርዶ ወንጀለኛው መሆኑን የሚያረጋግጥ ምንም ነገር አላገኙም። በዚሁ ጊዜ አግኔስ አንድ ቀን እናት እንዲኖራት ያላትን ምኞት በመግለጽ ግሩ ከሉሲ ጋር ፍቅር ውስጥ እንደሚወድቅ ትጠረጥራለች። ግሩ ግን ከሉሲ ጋር ያለው ግንኙነት የሥራ ብቻ መሆኑን ይነግራታል። ግሩ እና ሉሲ የዊግ ነጋዴ የሆነውን ፍሎይድ ኢግልሰን ቢመረምሩ ግሩ አሁንም በኤድዋርዶ ላይ ጥርጣሬ አለው። ከምርመራው በኋላ ግሩ ከሻነን ከተባለች ሴት ጋር እጅግ አሰልቺ የሆነ የራት ቀጠሮ ይይዛል። እንደ ዕድል ሆኖ ሉሲ ድንገት አግኝታቸው ሻነንን በሚያደነዝዝ ቀስት በመተኮስ ከቀጠሮ ታድነዋለች። ሻነንን ወደ ቤቷ ወስደው ደህና አደር ከተባባሉ በኋላ ግሩ አግነስ ልክ እንደነበረችና ለሉሲ የፍቅር ስሜት እንዳለው ይገነዘባል። በማግስቱ ባዶ ሊሆን የደረሰ የኬሚካል ማሰሩ በሱቅ ውስጥ ስለተገኘ ፍሎይድ ኢግልሰን በኤቪኤል በቁጥጥር ስር ይውላል። እሱ ግን በሐሰት እንደተወነጀለ ይናገራል። ምርመራው ተዘግቶ ሉሲ ወደ አውስትራሊያ እንድትሄድ ትመደባለች። ከመሄዷ በፊትም እሷን እንዲያስታውስባትን የከንፈር ቀለም የምትመስለውን ቴዘር ለግሩ ትሰጠዋለች። ይህ የግሩ ልብ እንዲሰበር ያደርገዋል፣ ምክንያቱም ይወዳታል። ነገር ግን ለቀጠሮ ሊጋብዛት ድፍረት አላገኘም። ከዚህ ይልቅ ልጆቹን ይዞ ኤድዋርዶ ወዳዘጋጀው የሲንኮ ደ ማዮ ድግስ ይሄዳል። የሜክሲኮን ሬስቶራንት ባለቤት በእርግጥም ኤልማቾ የተባለው ታላቅ ወንጀለኛ ለመሆኑ ማስረጃ ያገኛል። እሱና ረዳቱ ዶክተር ኔፋሪዮ በርካታ የግሩ ሚኒየንስ በመያዝና PX41 በመጠቀም ወደ አይምሮ ያጡ ጨካኝና ሐምራዊ ፀጉር ወዳላቸው ጭራቆች እንደቀየሯቸው ግሩ ይደርስበታል። ኤልማቾ በተቀየሩ ሚኒየንስ የተሞሉ ሮኬቶችን ወደ ዋና ዋና ከተሞች በመላክ ዓለምን ለመቆጣጠር አቅዷል። ኤልማቾ እሱና ግሩ አብረው በመስራት እንደገና ክፉ በመሆን ከተማዋን ሊገዙ እንደሚችሉ አጥብቆ ይነግረዋል። ነገር ግን ግሩ መልስ ከመስጠት በመቆጠብ ልጁን ማርጎ ይዞ ይወጣል። በዚያን ጊዜ ማርጎ ለሌላ ሴት ብሎ ጥሏት ከነበረው ሁለት ልብ ካለው የኤድዋርዶ ልጅ አንቶኒዮ ጋር ተለያይታ ነበር። የማርጎ ልብ ስለሰበረው ግሩ የቅዝቃዜ ጨረሩን ተጠቅሞ አንቶኒዮን በበረዶ ግግር ውስጥ ያቀዘቅዘዋል። ወደ አውስትራሊያ በሚያደርገው በረራ ላይ ሳለች ሉሲ ለግሩ የፍቅር ስሜት እንዳላት ትገነዘባለች። ስለዚህ ከአውሮፕላኑ ዘላ በመውጣት በሃንግ ግላይድ ወደ ድግሱ ትወርዳለች። ፖይቶ የተባለው የቤት እንስሳ ዶሮ የኤቪኤል መታወቂያዋን ከቦርሳዋ ውስጥ ካወጣው በኋላ የኤቪኤል ወኪል መሆኗን ባወቀው ኤልማቾ ትያዛለች። እንደ ዕድል ሆኖ ዶክተር ኔፋሪዮ ምን እየተፈጠረ እንደሆነ ለግሩ ያሳውቀዋል። ሉሲን ለማዳንም ግሩ ሐምራዊ በሆነ የኬክ ክሬም ከተሸፈኑ ሁለት ሚኒየንስ ጋር በመሆን በሁለት የጭራቅ ፍጥረታት የተያዘ በማስመሰል ወደ ኤልማቾ ይሄዳል። ከልጆቹና ከዶክተር ኔፋሪዮ ጋር በመሆን ግሩና ቡድኑ የተለወጡትን ሚኒየንስ በሙሉ ዶክተር ኔፋሪዮ በሰራውና እጅግ መጥፎ ጣዕም ባለው ኃይለኛ የጸረ መርዝ ጄሊ ይረጯቸዋል። ወዲያውኑም ወደ ቀድሞ ተወዳጅ ቢጫ ቀለማቸው ይመለሳሉ። ከዚያም ኤልማቾ ኬሚካሉን ራሱ ይወስዳል። ነገር ግን ግሩና ዶክተር ኔፋሪዮ በፋርት ገን እና በሉሲ የከንፈር ቀለም ቴዘር በቀላሉ ያሸንፉታል። ነገር ግን ሉሲ አስቀድማ በቲኤንቲ በተሞላው የሻርክ ሮኬት ላይ ታስራለች። ግሩ ሊፈታት ይጀምራል። ነገር ግን የሮኬት ማስነሻው የርቀት መቆጣጠሪያ ቁልፍ በኤልማቾ የቤት እንስሳ ዶሮ ፖይቶ ይጫናል። ሮኬቱ ኤልማቾ ቀድሞ ሞቱን ወዳስመሰለበትና ላቫ ወደሚተፋው እሳተ ገሞራ ይበራል።
ሉሲ የግሩን የፍቅር ቀጠሮ ግብዣ ትቀበላለች። ሮኬቱ እሳተ ገሞራው ውስጥ ከመግባቱ ሰከንዶች በፊትም ጥንዶቹ ደህንነቱ ወደ ተጠበቀው ውቅያኖስ ውስጥ ይዘላሉ። ከ147 ቀጠሮች በኋላ ግሩና ሉሲ ይጋባሉ። ማርጎ፣ ኤዲትና አግነስ በመጨረሻ እናት ያገኛሉ። መላው ቤተሰብ ሲጨፍር ሚኒየንስ በውስጥ ሱሪያቸው እና YMCA ሆነው አይስዌር የተሰኘውን ዘፈን በሚኒየንስ ቋንቋ በመዘመር ፊልሙ ይጠናቀቃል። ስለተመለከታችሁ እናመሰግናለን። ሁላችሁም እንደተደሰታችሁ ተስፋ እናደርጋለን። እናም ቻናላችንን ሰብስክራይብ ማድረግ እንዳትረሱ።